አሁንም አንድ ስብስብ ቢሰጠን ግልጽ የሆነ ሁሉም ተማሪ ሊገልጻቸው የሚችላቸው ንዑስ ስብስብ ብዛቶች አሉ። አንድ ለምሳሌ ይሄ ስብስብ ሀ ስንት እዚህ ጋር ስንት ንዑስ ስብስብ ከውስጡ ልናወጣ እንችላለን? ስብስብ ለ 3 አባላት ካለው እዚህ ጋር ይሄ ስብስብ ለ አሁን 3 አባላት ካለው ስንት ንዑስ ስብስብ እናወጣለን? በኋላ ላይ እናያለን። ቀመር አለው። 2 ኃይለ ቁጥር የስብስብ ለ ብዛት እንላለን። ይሄ ማለት ደግሞ 2 ኃይለ ቁጥር 3 2 ኃይለ ቁጥር ደግሞ 8 ነው የሚሆነው። ስለዚህ አንድ ስብስብ የአባላቱ መጠን ከታወቀ የንዑስ ስብስቡ ብዛትም ይታወቃል። ይህንን ደግሞ የምናወጣበትን ቀለል ያለ መንገድ እነግራችኋለሁና በጣም ቀለል ባለ መንገድ አሳያችኋለሁ። አትጨናነቁ። ይሄም እንደዛው አሁን ለምሳሌ እዚህ ጋር ስንት 6 ነው አይደለ? 2 ኃይለ ቁጥር 6 እንላለን። ምክንያቱም 6 አባል ስላለ 2 ኃይለ ቁጥር 2 ትሉና 2 ኃይለ ቁጥር እዚህ ጋር የምትጽፋት ቁጥር ምንድነች? የስብስቡ የአባላቱ ብዛት ነው። ስለዚህ አሁን ስብስብ ሀ የስብስብ ሀ የአባላት ብዛት ስለዚህ 2 ኃይለ ቁጥር 6 ይሄ ስንት 32 ታያችሁ። አሁን አንድ ስብስብ 6 5 ነው 6 64 ነው የሚሆነው 6 ከሆነ 64 ነው የሚሆነው 2 ኃይለ ቁጥር 6 ከሆነ 64 ንዑስ ስብስብ ነው የሚኖረው። አያችሁ ለመዘርዘር በጣም ነው የሚከብደው፣ ብዙ ናቸው ብዛት ስላላቸው ማለት ነውና በመጠን ይታወቃሉ ለማለት ነውና በኋላ ላይ እናየዋለን። ይሄንን አስተውሉ ይላል እዚህ ጋር አስተውሉ። አንድ አባል ስብስብ ሀ ውስጥ የሚገኝ ከሆነ እና ስብስብ ለ ውስጥ የሌለ ከሆነ ስብስብ ሀ ለስብስብ ለ ንዑስ ስብስብ አይደለም እንላለን አይደለ? በቃ እዚህ ውስጥ አሁን እንበልና አንድ ሌላ ስብስብ ሐመር ውሃን እንመስረትና አሁን ስብስብ ሐመር ውሃን እንመስረትና አሁን ምን እናደርግ ሰ ከዛ አንድንና ከዛ 5ን እናደርግ። አያችሁ አሁን ስብስብ ይሄ ሰ የሀ አባል ነው፣ የስብስብ ሀ አባል ነው። አንድም የስብስብ ሀ አባል ነው፣ ግን 5 የስብስብ ሀ አባል አይደለም። ስለዚህ 5 እዚህ ውስጥ ስለሌለ ሐመር ውሃ ስብስብ ሐመር ውሃ የስብስብ ሀ ንዑስ ስብስብ አይደለም ማለት። ምክንያቱም ለምን አንዱ አባል እዚህ ውስጥ ስለሌለ ማለት ነው። ስለዚህ ይኸው አይደለም የሚለውን ምልክት እንጠቀማለን ማለት ነው። አሁን ስብስብ ሐመር ውሃ የስብስብ ሀ ንዑስ ስብስብ አይደለም ለማለት እንደዚህ እንጠቀማለን። እዚህ ጋር ደግሞ አንድ የምናየው ነገር ማንኛውም ስብስብ ለራሱ ንዑስ ስብስብ ነው ይላል። በኋላ ላይ እናየዋለን። ይሄንን አንድ ስብስብ ማለት ንዑስ ስብስቦችን ስናወጣ ቅድም ምንድን ያልኳችሁ ለምሳሌ አንድ ስብስብ 3 አባላት ካለው ቀመሩ ምንድን ነው? የዛ 2 ኃይለ ቁጥር የዛ የስብስቡ አባላት ብዛት ነው አይደል ያልነው። ስለዚህ 2 ኃይለ ቁጥር 3 ስለዚህ ስንት ነው? ለምሳሌ 2 ኃይለ ቁጥር 3 8ቱን ንዑስ ስብስቦች ስናወጣ እዛ ውስጥ ራሱስ ንዑስ ስብስቡ ይኖራል ለማለት ነው። አያችሁ አይደለ? ስለዚህ ማንኛውም ስብስብ ለራሱ ንዑስ ስብስብ የሚሆነው ራሱንም ይይዛል ማለት ነው። ሊስት ስናደርግ ስንዘረዝር በኋላ እናገኘዋለን። አሁን ስብስብ ሀ ብንል ለራሱ ንዑስ ስብስብ ይሆናል። ሌላው ደግሞ ባዶ ስብስብ የማንኛውም ስብስብ ንዑስ ስብስብ ነው ይላል። እነኚህ ሁለቱ አሁን ህግ ናቸው። የህገኛ ንዑስ ስብስብ ህግ ደግሞ እዚህ ጋር ይሄንን አካትትም እነኚህን ያካትታል። ማንኛውም ስብስብ ለራሱ ንዑስ ስብስብ መሆን ይችላል፣ ግን ለራሱ ህገኛ ንዑስ ስብስብ መሆን አይችልም። ህገኛ አሁን እዚህ ጋር ህገኛ ንዑስ ስብስብ ግን መሆን አይችልም። ገብቷችኋል አይደለ? ህገኛው እንደዚህ ማለት ነው። ሀ እንደዚህ መሆን አይችልም። ህገኛ ንዑስ ስብስብ መሆን አይችልም። በኋላ ላይ እናየዋለን። ባዶ ስብስብ የማንኛውም ስብስብ ንዑስ ስብስብ ነው። እንዲሁም ደግሞ ባዶ ስብስብ የማንኛውም ስብስብ ህገኛ ንዑስ ስብስብ መሆን ይችላል። ሁለቱንም አንድ ላይ ለማየት ነው። የአንድን ስብስብ ንዑስ ስብስቦች ብዛት ለማግኘት የስብስቡን ንዑስ ስብስቦች ነጣጥሎ መዘርዘር ዘዴን በመጠቀም ማግኘት ይቻላል ይላል። ይሄን ነጣጥሎ የማውጣት ዘዴ እናያለን። ቀደም ያልኳችሁ ይሄን
እዚህ ጋር ይሄንን ማለት ነው። ማለት የአባላቱን ብዛት ከታወቀ መጠኑን ማወቅ እንችላለን አይደል? እነኛ ይሄ መጠኑን ካወቅን እነኛን ደግሞ መዘርዘር እንችላለን። ለምሳሌ እዚህ ጋር ምን ይለናል? ምሳሌ 5 ምንድነው? በኋላ ላይ ሌላ ፈተናዎች ኩይዝ እንደዚህ ኤግዛም እንወስዳለን። እሺ አሁን መጽሐፋችሁ ላይ ያለውን ነገር በደንብ እንድትረዱ ፈልጋለሁ። እዚህ ጋር ስብስብ መ 3 አባላት አለው። ንዑስ ስብስብ ብዛት ለማግኘት የስብስቡን ንዑስ ስብስቦች በመዘርዘር ነው ይላል። ስለዚህ እዚህ ጋር ይሄንን በደንብ አብራራላችኋለሁ። ምንድነው የምናደርገው? አሁን እቺ እዚህ ጋር አያችሁ ሁለት ኃይለ ቁጥር ቅድም ምንድነው ያልኳችሁ የስብስብ መ የአባላት ብዛት ከዛ ይሄ ስንት ይሆናል? ሁለት ኃይለ ቁጥር 3 ስንት ሆነ? 8። ስለዚህ 8ቱን ንዑስ ስብስቦች ማውጣት እንችላለን። እዚህ ጋር የምናደርገው ነገር እያለ ያለው ምንድነው? 3 አባላት ካሉት ስብስብ ላይ 8 ንዑስ ስብስቦችን እናገኛለን። ይህንን ለማግኘት ራሱን የቻለ ፎርሙላ አለው ይላል። ይሄ ራሱን የቻለ ፎርሙላ እንግዲህ ቀደም ያልኳችሁ ነው። የንዑስ ስብስቦቹን እንዳለ ለመዘርዘር ወይም ደግሞ ብዛቱን ለማወቅ ራሱን የቻለ የአንድ ስብስብ የአባላቱ ብዛት ነ ከሆነ አለ። ስለዚህ ነ ከሆነ ሁለት ኃይለ ቁጥር ነ ይሆናል። ስለዚህ ነ ማለት የአባላቱ ብዛት ከሆነ ሁለት ኃይለ ቁጥር ነ እናደርግና ይሄው ስለዚህ ስንት ይሆናል? 8። ይሄ ሁለት ኃይለ ቁጥር 3 ማለት ደግሞ ሁለት ራሱን 3 ጊዜ ያበዛል። ረቢ ነው አይደለም የሚሆነው ይሄ ረቢ ስለሆነ ሁለት ራሱን 3 ጊዜ ስለሚያበዛ ማለት ነው። ስለዚህ ሁለት ኃይለ ቁጥር 3 ደግሞ 8 ይሆናል። እነኛን እንዴት እንደምንዘረዝር ላሳያችሁ። ስብስቡ አሁን ስብስብ ሀ ይሄንን የዚህን ንዑስ ስብስቦች ላውጣ እና ላሳያችሁ። ምክንያቱም እዚህ ጋር ተሰርቷል። አሁን ለምሳሌ እነኚህ ተዘርዝረዋል አይደለ? ተዘርዝረዋል። ይሄኛውን ደግሞ አብረን እስቲ እንስራ። ስብስብ ሀ የስብስብ ሀ አባላት 1 2 እና 3 ናቸው አይደለ? ስለዚህ የአባላቱ ብዛት ደግሞ 3 ከሆነ አጠቃላይ ስንት ንዑስ ስብስቦችን ማውጣት እንችላለን? 8 እንችላለን። አሁን እዚህ ጋር ማድረግ ያለብን መጀመሪያ በአባላቱ ብዛት ነው የምናወጣው። ስናወጣ 0 አባል ያለውን እናወጣለን። ከዛስ 1 አባል ያለውን እናወጣለን። ከዛስ 2 አባላት ያሉትን እናወጣለን። ከዛስ 3 አባላት ያሉትን እያወጣን እነኚህ እንደዚህ ነው የምንዘረዝረው እንዳንሳሳት ማለት ነው። ይህንን እንዴት ነው የምናየው? መጀመሪያ 0 አባል ከተባለ ባዶ ስብስብ ነው። ባዶ ስብስብ ማለት ምንም አባል የለውም ማለት ነው። በቃ አንድ ብቸኛ እሱ ነው። አሁን ምንም አባል የሌለውን አወጣን። ቀጥሎ ደግሞ 1 አባል ያለውን ያ ማለት እያንዳንዳቸውን እንደ ንዑስ ስብስብ እያደረግን እናወጣለን። ይሄ ምን ይሆናል ማለት ነው? እዚህ ጋር ንዑስ ስብስብ 1 ንዑስ ስብስብ 2 ንዑስ ስብስብ 3 እያደረግን አንድ በአንድ አወጣን ነኝ ማለት ነው። አንድ በአንድ አባላት ይሄ አባል አይደለም፣ ይሄ ንዑስ ስብስብ ነው። አያችሁ፣ ንዑስ ስብስብ ነው። ይሄ እንደዚህ ከተገለጸ ንዑስ ስብስብ ነው። ምክንያቱም የስብስብ ምልክት ስላለው። አያችሁ፣ 3 ከተባለ አባል ነው። አሁን እንደዚህ ከተባለ አባል ነው። ግን እንደዚህ ከተባለ አሁን ለምሳሌ ይሄ ንዑስ ስብስብ ነው። እሺ፣ ንዑስ ስብስብና አባልም በደንብ ለዩ። ስለዚህ አንድ በአንድ ለየን። አሁን ቀጥሎ ደግሞ በሁለት ነው የምናወጣው። አሁን በሁለት ከሆነ እችን እንይዝና ከዚህ ጋርና ከዚህ ጋር እናዛመዳለን። አንድን እንይዝና ወደፊት ነው የምንሄደው። አሁን ከኋላ እንጀምራለን። ከዛ ይሄንን ይዘን ከዚህ ጋር እናዛመዳለን። ቀጥሎ ከዚህ ጋር እናዛመዳለን። ስለዚህ 1 እና 2 እናዛመዳለን። 1 እና 3 እናዛመዳለን። ስለዚህ እዚህ ጋር ምን እናደርጋለን? 1 እና 2 አዛመድን። ቀጥሎስ 1 እና 3 አዛመድን። አሁን ወደፊት እንሂድ። ደግሞ አሁን 1 ላይ ጨረስን አይደለ? 1ን እንደዚህ አዛመድን። አሁን ደግሞ ወደፊት እንሂድ። 2 ጋር እንሄድ፣ ወደ ኋላ አናዛመድም። 2 ጋር እንሄድና ወደፊት ነው የምናዛመደው። ስንት ሆነ ማለት ነው? ወደፊት ስንሄድ ስንት? 2ን ከ3 ጋር ነው የምናዛመደው ማለት ነው። ስለዚህ 2 እና 3 ጨረስን። በ2 አዛምደን ጨረስን። በ3 ደግሞ ራሱ ነው ማለት ነው አይደል? 2ን ነው የምንይዘው። 2 ይዘን ሁለትን እንይዝና እንደዚህ እናደርጋለን። በሁለት ደግሞ እሱ ቀጥሎ አሳያችኋለሁ እንዴት እንደምናደርግ። ቀጥሎ አሁን ምንድን እናደርጋለን? ሶስቱንም አባላት ነው 1 2
3 ብለን እንደዚህ እንዘረዝራለን። ይህንን ስንቆጥር የዚህ አሁን እነኚህ ንዑስ ስብስቦቹን በአንድ ላይ ስንዘረዝር ምንድነው የምናደርገው ማለት ነው? የስብስብ ሀ ንዑስ ስብስቦች እነማን ናቸው? እንዲያደርገን አንደኛ ባዶ ስብስብ፣ ሁለተኛ ይሄው 1 2 3 ከዛስ በሁለት በሁለት ደግሞ የተጣመሩት 1 እና 2 ሁለትና 1 እና 3 ከዛስ 2 እና 3 ቀጥሎ ደግሞ 1 2 እና 3 አያችሁ አይደለ? አሁን እዚህ ጋር ይሄ ትልቁ ከርሊ ብሬስ ትልቁ ዋናው ነው ማለት ነው። ውስጥ ላይ ያሉት ደግሞ እያንዳንዱ ንዑስ ስብስብ የያዙት ናቸው። እነኚህ አሁን ንዑስ ስብስብ ናቸው ማለት ነው። አያችሁ አይደል? ስለዚህ ንዑስ ስብስቦቹ ስንት ናቸው ማለት ነው? 8 ናቸው ስንቆጥር። ይህን ስንቆጥር ስንት ይሆናል? 8